እንዳንደክም ስንል አንነሳም፣ ሌሊት አንጸልይም። እንዳንራብ እንዳንደክም ስንል በላተኞች እንሆናለን። ጠዋት እንዳናስቀድስ ማታ ለኳስ እናመሻለን። ምክንያታውያን ዓለማዊ የሆንክ ነው ወገኔ። ተመለስ። ሳትናውቀው እየተበላን ነው። ልብ አንጠልጣይ ፊልሞች እያየን ነፍሳችንን እያንጠለጠልናት እኮ ነው። አይገባንም። የሚሰራው ቀመር በጣም አደገኛ ነው። ከቅዱሳት መጻሕፍት መሪነት መርህነት ይልቅ ሳይንስ ላይ መደገፍና መጠጋት አያስፈልግም እያልኩ አይደለም። ሳይንስ ምናልባት የዚህን ዓለም ነገር ያቀል ይሆናል፣ ነፍሳችን ላይ ግን አክብዶባት እንደሆነ እናውቃለን። የተወደዳችሁ ክርስቲያኖች፣ ከማህበራዊ ጋርዮሽ ኑሮ ይልቅ ግለኝነት ይበዛል። ይሄ ምንድነው? ግለሰባዊ ዓለማዊነት ነው። ዓለማዊ ማድረግ ጊዜያዊ መከራን በመሸሽ ጊዜያዊ ደስታን በመፈለግ የዘላለም ሕይወትና እርካታን መንገፍገፍ፣ ለዘላለማዊ ሕይወት ሲባል የሚከፍለው ዋጋ እንዳይኖር ጊዜያዊ ደስታና እርካታን ብቻ የሚፈልግ ወጣት ማፍራት፣ ይሄ ምንድነው? ዓለማዊነት፣ ግለሰባዊ ዓለማዊነት። በሞቴ ከክርስትና ይነጠላል፣ ከመንፈሳዊ ሕይወት ተሳትፎ ይርቃል። ይሄ ምን ማለት ይመስላችኋል? እዩ፣ በጣም የሚገርም ነገር ልንገራችሁ። በሰዎች በተለይ በእኛ በክርስቲያኖች የቀን ተቀን ሕይወት ውስጥ ሃይማኖት፣ ክርስትና ተጽዕኖ እንዲያሳድር አይፈልጉ፣ እንዲመራን አይፈልጉ። ደግሞ አለው በሰዎች የቀን ተቀን ሕይወት ውስጥ ፕሮፌን ይሉታል እነሱ። ሃይማኖት በጥልቀት አስተዋጽኦ እንዲያደርግ በጥልቀት መሪ እንዲሆን አይፈቅዱለትም። ምንም አይነት ጣልቃ ገብ እንዳይሆን በሕይወታችን ይልቅስ እዚህ ባለው አገልግሎት ላይ ብቻ እንዲቀር። አሁን ይሄን ሐሳብ ሰማችሁ አይደል? እዚሁ ትታችሁት እንድትሄዱ፣ እቤታችሁ ገብታችሁ ለውጥ እንዳታመጡ፣ ብዙ ጊዜያችሁን ከፊል ብዙ ጊዜያችሁን ከስልካችሁ እንዳትፋቱ፣ ነፃ ሆናችሁ የእግዚአብሔርን ቃልና ሐሳብ ጸሎት እንዳትጸልዩ፣ በማለዳ መጣችሁ እንዳታስቀድሱ፣ እዚሁ ትታችሁ ትሄዳላችሁ። መቅደስ ውስጥ ብቻ ልብ በሉ። በሕይወታችን ውስጥ ጣልቃ ገብቶ ለውጥ እንዲመጣ አይፈለግም። ይልቁንም በተቀደሱ አገልግሎቶች ብቻ እንዲቀር። መቅደስን አፍርሰው አይሉም፣ አንተን ግን ያፈርሰዋል። ስብከቱን አቁም አይለኝም፣ አንተ ግን እንዳትሰበክ ያደርግሃል። ይሄ ምንድነው? ከተሳትፎ የራቀ ትውልድ አይሳተፍም፣ ሰምቶን ይሄዳል። ሕይወቱ አይኖርም፣ ወይ በፈረቃ ነው የሚኖረው። እኛ ጋር ሲመጣ ቀሚስ ያደርጋል፣ ሌላ ቦታ ሲሄድ ደግሞ አጋንንትን የሚስቡ ልብሶች ይለብሳል። እኛ ጋር ሲመጣ ጨዋ ነው፣ ማታ ሲሄድ ደግሞ ሌላ ቦታ ነው የሚሄደው። በፈረቃ ነው የሚያመልከው። ጠዋት እግዚአብሔርን፣ ማታ ጠንቋዩና ጨሌው። ጾም ወራት ጨዋ ነው፣ ጾም ሲፈታ ግን እንደሱ አለለ የለም። በፈረቃ ነው የሚኖረው። ዓለማውያን በሚኖሩትና እኛ በምንኖረው መካከል ብዙም ልዩነት አይሰማም። እኛም እናማለን፣ አማሻ ይበለኝና የሚለውን እናስከትለው። እነሱ ደግሞ ግጥም አድርገው ሊያሙ ይችላሉ። ውሸታችንም ተመሳሳይ ነው። ለሰውም ደንታ ቢሶች ነን። የተወደዳችሁ ክርስቲያኖች፣ በዓል እናከብራለን። በዓልን ስናከብር ግን ብዙ ጊዜ ቆርበን ሳይሆን ምን ሄደው ቄጤማ ይዘን ነው ምን ሄደው። የበዓሉ የእውነት ተሳታፊዎች አንሆንም። ከክርስትና ሕይወት ተሳትፎ የተነጠለ ትውልድ ነው። ልብ በሉ፣ ይሄ ግለሰባዊ ዓለማዊነት ነው። እንማራለን፣ ጉባኤ ይዘጋጃል፣ የሕይወት ለውጥ ግን ይጠፋል። ይሄ ዓለማዊነት ነው፣ ግለሰባዊ ዓለማዊነት። ይሄ ብቻ አይደለም። የተወደዳችሁ ክርስቲያኖች፣ ማዕተባችን ይታሰራል። አብዛኛው ወጣቶች ላይ ማየት ትችላላችሁ። ማዕተባቸው እንዴት ያምራል፣ ድምቅ ያለ ነው። ወረድ ስትሉ ግን እርቃናቸውን ናቸው።
ምርታቸውን ገልጠው ያሳያሉ። ይቅርታ ለቋንቋዬ እኔም ለመጠቀሜ ወይም በጣም ደስ የማያሰኙ ሩካቤ ቀስቃሽ የሆኑ አለባበሶችን ለብሰዋል። የተጣበቀ ቀሚስ፣ በጣም ያጭር የሆነ ቀሚስ አድርገዋል። መስቀሉ ከዚህ ጋር አብሮ ይሄዳል አይሄድም? ለምን እንደሆነ ታውቃላችሁ? ከተሳትፎ የሉበትም። ምልክቱ አለ፣ መልእክቱ የለበትም። የመስቀል አማኞች ናቸው፣ ፍቅር የላቸው። ለምን? ተሳትፎ የለም። ንስሐ አባት አለን፣ ንስሐ ግን አንገባም። እናምነዋለን ግን አንኖርበትም። ቅዳሴ እንደሚያስፈልግ እናምናለን ግን አናስቀድስም። ክርስትና ሕይወት የተነጠለ ግን ክርስቲያን ነኝ የሚል ትውልድ ይሄ ምንድነው? ግለሰባዊ ዓለማዊ ያደረገን ነው። እና ታዲያ ወገኖቼ ይሄ ሁሉ ደም የሚፈሰው ኢትዮጵያ ውስጥ አብዛኛው ባለማተብ አይደለም። ለምንድነው ፍቅር መሰጣጣት ያቃተው? ለምንድነው ይበቃኛል ብሎ መኖር ያቃተው? ዓለማዊነቱ ስለበዛ ነው። ዓለማዊነቱ እንዴት በዛ ካላችሁኝ የዓለማዊነትን አስተሳሰብ ጠቅሼ ያበቃለሁ። እዩ፣ የዓለማዊነት አስተሳሰብ በተለይ የዚህ የዝግመተ ለውጥ ኢቮሉሽኒስት ቲዮሪ ምን እንደሆነ ታውቃላችሁ? የዓለማዊው አስተሳሰብ ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሁሉ ሰው ማስቀደም ሲችል ነው ይልልሃል። ደግሞ አለው ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሁሉም ሰው ሲያስቀድም ነው ይላል። ቅደም ነው የሚል ዓለማዊነት። ቅደም ስለተባለ እኮ ነው ይሄ ሁሉ ሰው ሲገዳደል የሚኖረው፣ ሲነጣጠቅ የሚኖረው፣ ሲጠላለፍ የሚኖረው፣ ሲተቃቀፍ አይደለም ሲተናነቅ የሚኖረው። ቅደም ይለዋል። ዓለማዊነት ነው ይሄ። ኦርቶዶክሳዊነት ክርስትና እስካላችሁኝ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር ይልሃል። ባልንጀራህን አስቀድም ይላል ወንጌል። ካንተ ይልቅ እንዲሻል በትህትና ቁጠር ይልሃል እግዚአብሔር። ይሄ በዓለማዊነት ስለተተካ ምን ሆነ? አንዳንዶች በአንዳንዶች መቃብር ላይ መክበር ፈለጉ። አንዳንዶች በአንዳንዶች ሞት ላይ ሕይወት ማግኘት ፈለጉ። አንዳንዶች በአንዳንዶች ድህነት ላይ ባለጠጋ መሆን ፈለጉ። አንዳንዶች በአንዳንዶች ስልጣን መዋረድ ላይ መክበር ፈለጉ። ቅደም ዓለማዊ ላሌ ነው ዓለማዊነት። ሶስተኛው የሃይማኖት ተቋማት ዓለማዊነት ነው። ከዛ ምን እናድርግ ብዬ 1 4 5 ነጥቦችን ጠቅሼ ያበቃል። ጨርሻለሁ። ብዙ ብናገር ደስ ይለኝ ነበር። የሃይማኖት ተቋማት ዓለማዊ ይውላችሁ ማህበራዊ ዓለማዊነት እሱ አብቅቷል። እሱ ሁለተኛው ግለሰባዊ ዓለማዊነት ነው። እሱ ትንሽ ይቀራል። እኛ እዚህ ያለነው ሁሉ ስንቶቻችን ንስሐ እንገባለን? ስንቶቻችን ቆራቢው? ስንቶቻችን ንስሐ አባት አለ? ስንቶቻችን የምር እንጾማለን? ስንቶቻችን ለክርስትናችን እንተጋለን? ለመንፈሳዊ ሕይወታችን መለምለም ስንቶቻችን ጽድቅና ቅድስናን ማበብ ጀምሯል? ስንቶቻችን ጨዋዎች ሆነናል? ስንቶቻችን ከዓለማዊነት ርኩሰት ተለይተናል? ስንቶቻችን ወደ ቅድስና መተናል? ይሄ ሁለተኛው ሐሳብ ነው። ሶስተኛውና በጣም አደገኛው ደግሞ የሃይማኖት ተቋማት ዓለማዊነት ይልልሃል። ይሄ ምን ማለት መሰለ? የሃይማኖት ተቋማቱ ራሳቸው ዓለማዊውን ሐሳብ እንዲያቀነቅኑ ያደርጋሉ። ምሳሌ ልስጣችሁ። የአንዳንድ አንግሊካን ቸርች ውጭ ያሉ መጻሕፍትን ተመልክቼ ነው አባላት የሰብአዊ መብት አክባሪ አይደላችሁም እንዳይባሉ ግብረ ሰዶማዊነትን ዳሩ ኳሉ። ግብረ ሰዶማዊነትን የቸርቻቸው አባል አደረጉ። ሐሳባቸው ግን ምንድነው? የሰብአዊ መብት አክባሪ አይደላችሁም እንዳይባሉ። የሴቶችን እኩልነት አታከብሩም ሲሏቸው ለሴቶች ስልጣነ ክህነትን መስጠት ጀመሩ። ጳጳሳት አደረጉ። ምን እየሆነ ታውቃላችሁ? የሃይማኖት ተቋማቱ እንኳን ሳይቀር ዓለማውያን ሆኑ። እኛም ቤት አለ ዘረዝረው ነበር፣ ሰዓት ስለሌለኝ ነው። ምን እናድርግ? አንደኛ የተወደዳችሁ ክርስቲያኖች የዓለማዊነት መግቢያዎች እነሱ ከሆኑ እኛ ደግሞ እንገልብጣቸዋል። መንፈሳዊነትን ማሳሳት ከሆነ መንፈሳዊነትን እናለምልማ። ጨዋዎቹ እንሆናል። የእግዚአብሔርን ትእዛዛት እናክብራ። እግዚአብሔርን እሺ እንበለዋ። የመንፈሳዊ ተሳትፎን ጀምራ፣ ማስቀደስን ጀምራ፣ መጸለይን ጀምራ።
ምግብ ቀንሰን ጸሎት ጨምረን እንታያ። ግለኝነት አናብዛ። አንድ 5 ነጥቦች። አንደኛ ኦርቶዶክሳዊ አንድነታችንን እንጠብቅ። አትነቃቀፉ፣ አትተቻቹ፣ አትገፈታተሩ፣ አትወዳደሩ፣ አትከራከሩ። ይልቅ አንድነታችሁን አጽኑ፣ አንድ ሁኑ። ክርስቶስ አንድ እንዳደረገን በአንድነት ጽኑ። በነገድም ከቋንቋ ከወገንም ወጥተሃልና ክብር ይገባሃል ይላል። ነገድን፣ ቋንቋ፣ ወገንን እየቆጠራችሁ አንዳችሁ አንዳችሁን አትግፉ። ኦርቶዶክሳዊ አንድነታችሁን ጠብቁ። ማንንም አትንቀፉ። ከቻላችሁ ደግፉ፣ ካልቻላችሁ ዝም በሉ። ማታውቁትን አታውሩ፣ በጸጥታ ኑሩ። ክርስቲያኖች ይልቁንም እንደ ጌታችን በወንጌልም እንደታዘዘው ማንም የደከመ ቢኖር አበርቱ። ከእናንተ መካከል የሳቱ ቢኖሩ ቀስ ብላችሁ አርሙ፣ በየዋህነት አቅኑ ይላል ቅዱስ ጳውሎስ። አንድነታችንን እንጠብቅ። ጎረቤት ለጎረቤት ተረዳዱ፣ ተበረታቱ፣ ግለኝነትን አጥፉ። የተወደዳችሁ ክርስቲያኖች ግለኛ ቤተ ክርስቲያን የለችንም። እግዚአብሔርን በህብረት እግዚአብሔርን በአንድነት ነው የምናመልከው። አንዱ ነው አንድ። ሁለተኛ ቤተሰባዊ መዋቅርን ጠብቁ። ቤተሰባዊ መዋቅራችሁን አጠናክሩ። ወላጆች ከልጆች ጋር፣ ባል ከሚስት ጋር፣ ልጆች ከወላጆች ጋር ተግባቦታችሁን አትስመሩ። ወላጆች ለልጆቻችሁ ተገቢውን ጊዜ ስጡ። አብራችሁ ቁጭ ብላችሁ ከፈለጋችሁ ቴሌቪዥኑን ወደ ኋላ ገልብጡት፣ በጀርባ አስቀምጡት። ዝምታን አይፍጠርባችሁ፣ ተነጋገሩ። አጭር ዕድሜ ናት ያላችሁ። ከምትወዷቸው ጋር ጊዜ አሳልፉ። ልጆቻችሁን አግኟቸው፣ ምሯቸው። የእግዚአብሔር ቃል እንደሚል አስቀድሞ ለቤተሰቦቹ እግዚአብሔርን መምሰል ያሳይ እንደሚል እግዚአብሔርን መምሰል ለትውልዱ አሳዩ። ቤተሰባዊ ጋብቻን አትጥሉ፣ ትዳርንም አትፍቱ። ቤተሰባዊ መዋቅርን ጠብቁ። የተጎሳቆሉ ባለ ትዳሮች አይታዩ፣ የፈረሱ ቤተሰቦች አይታዩ፣ የተተዉ ልጆች አይታዩ፣ መረን የወጡ የኃጢአት ግንኙነቶች አይታዩ። የቤተሰብ መዋቅርን ጠብቁ። ሶስተኛ ኢኮኖሚያዊ አቅማችሁን አሳድጉ። በሞቴ ደሃ ከሆንክ ልጨፍልቅ ነው የሚልህ ስራ። ኃጢአት አይሁን እንጂ ልፋ፣ ጠንክር። ሰማዕት መሆን ካልቻልክ፣ ለሰማዕትነት ራስህን ካላዘጋጀህ ይህ ዓለም ይበላሃል። ቢርብህም አምላክህን የምታመልከው እንድትሆን ማለት ነው። ኑሮዬ ይበቃኛል የምትል የማትታለል እንድትሆን ማለት ነው። የዕለት ጉርስ የዓመት ልብስ ካለኝ ይበቃኛል እንድትል ማለት ነው። 3 ባትበላ 2 በመብላት አመስጋኝ እንድትሆን ማለት ነው። 2 ባትበላ 1 በመብላት ሌባ ወንጀለኛ እንዳትሆን ማለት ነው። የሆነ ነገር ስለጎደለ ዘማዊ ወይም ደግሞ ስጋን ቸርቻሪ እንዳትሆኝ ማለት ነው። ቤተሰባዊ መዋቅርን የጠበቀ ስትራብ ልጆችን በትነ ማትሄድ የሚሆነው ኢኮኖሚ ስታ ተማሩ። የምትማሩ ግጥም አድርጋችሁ ተማሩ። ሀገር እንደዚህ ሆናለች ብላችሁ እንትናት ተማር። የምታርሰው ካለ ርስ ሰብሰብ ብለህ አቅምን ፍጠርና የሚሰራ ስራ። ማንንም አትጠብቅ። በርታ። ነገ ፕራይቬታይዝ የሚያደርግህ አንዳንዱ መጥቶ ፕራይቬት አንተንም ማተብን በጥስ ይላል። አንገቴን በጥስ የምትልበት ሰማዕትነት ላይ ካልደረስ እንዴት አድርገህ ትታገሰዋለህ? ዝም ብሎ ጉባኤ ማድረግ፣ ዝም ብሎ ጧፍ ማብራት፣ ዝም ብሎ ተሰብስቦ አጨብጭቦ መሄድ፣ ዝም ብሎ እልል ብሎ አይሆንም። ተሰብስባችሁ ሰብሰብ ብላችሁ ጠንክሩ። የተራበውን አብሉ፣ ኮሰስ ያለውን ከፍ አድርጉት። ተረዳዱና ንግድ ፍጠሩ። በቃ በግልጽ ነው የምናገረው። ሶስተኛ እንደ ኦርቶዶክስ ጨዋ ሆነን
ባሉት ማህበራዊ አገልግሎቶች ሁሉ ተሳተፉ፣ ንቁ ሁኑ፣ አትራቁ፣ አትሽሹ። አራተኛ ተማሩ፣ ቤተክርስቲያንን ወቁ፣ ቤተክርስቲያንን አገልግሉ፣ አትሽሹ። ወጣቶች የት ነው የምትማሩ? ሰንበት ትምህርት ቤት ካልተማራችሁ የት ነው የምትማሩት? የኔታ ጋር ካልተማራችሁ፣ እግዚአብሔርን ካላወቃችሁ የት ነው የምትማሩ? ተማሩ፣ እወቋት፣ አገልግሏት። ቤተክርስቲያንን እወቋት፣ ቤተክርስቲያንን አገልግሏት፣ ቤተክርስቲያንን ጠብቋት። አባ ጎርጎርዮስ ካለ የሸዋ ሊቀ ጳጳስ እንደተናገረው እወቋት፣ አገልግሏት፣ ጠብቋት። ቤተክርስቲያናችሁን ጠብቁ፣ መቅደሳችሁን አገልግሉ፣ እግዚአብሔርን አክብሩ። በጉልበታችሁም በላባችሁም በገንዘባችሁም ተገዙለት፣ ተሳተፉ፣ ተማሩ። መጨረሻ አንድ ቃል ብቻ አንብቤ ያበቃለሁ። ጳውሎስ ቬርጊስ የሚባል የማር ጎርጎርዮስ ልጅ ስለዚህ ዘመን የተናገረውን ብቻ ጠቅሼ ያበቃለሁ። ዓለሙ በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ በአዲስ ማህበራዊ ውቅር የሚለው የአዲሱ ዓለም ስርዓት ኒው ወርልድ ኦርደር ለዚህ ለሰይጣኑ ዓለም ለማዘጋጀት የሚንተፋተፈውንና አሁን በትበት የሚለውን ነው የአዲስ ዓለም ስርዓት የሚለው። በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ እግዚአብሔር እኛን ኦርቶዶክሳውያንን አስቀምጦናልና በሚያቀርቡልን አዳዲስ ጥያቄዎች መሰረት ርስተ ክርስትናችንን እንደገና ልንተረጉመው፣ እንደገና ልናቀናው፣ እንደገና ልንኖረው ይገባናል ይላል። እንደገና ኑሩት፣ እየተሳተፋችሁ ኑሩት፣ እንደገና አቅኑት፣ እንደገና አቀጣጥሉት። ኦርቶዶክሳዊነት በዓለማዊነትና በዘመናዊው ዓለም ውስጥ ይቆያል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ትንሽ ሰዓት ወስጃለሁ፣ ማሩኝ። አልምርም ነው ዝም ያላችሁት? ምን አለ ምረናል ብትሉ እንዲያ ነው እንጂ የምራችሁን ነው ምራችሁኝ ነው። እግዚአብሔር ይስጥልኝ። ሐሳቡ ረዝሞብኝ ነው፣ ይቅርታ መምህር